ሰላም ሰላም ቤተሰብ እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ሰላም እንደምትሆኑ ተስፋ አለኝ እና ዛሬ እንደምታዩትኝ ይሄን የመሰለ ውብ የሆነ ባህር ሄደን አሳያችኋለሁ ማለት ነው። በጣም ነው የሚያምረው። ሀገሪቱን ደግሞ በጣም ነው የምወዳት። ያው ለመጀመሪያም ጊዜ ስደት የመጣሁበት ሀገር ነች። በጣም ነው የምወዳት እውነት። እንግዲህ መሀል ላይ ባህር አላት። በጣም የምታምር በጣም ውብ ከተማ ነች ማለት ነው። ይቺ ደግሞ ማናትኝ? ኩዌት ትባላለች። ብዙ አመት ኖሬባታለሁ። ደስ ትለኛለች ሁሌ። ያሳዝናል። እኛ ኢትዮጵያውያኖች መች ነው ግን ስደት የሚያቆመው? ያው ስደት ብዙ ነገር ያስተምራል፣ ብዙ ነገር ያሳያል። በጣም ጥሩ ነውም በጣም መጥፎ ነውም ብዬ ነው የማስበው። ያው እስከ መጨረሻው ከተዋጣው ደግሞ ጥሩ ነው ብዬ አስባለሁ። ያ ትምህርትና ትሸምታለህ ማለት ነው። ህይወትንም ታያለህ። እንግዲህ ህይወት መከራ የሌለበት ህይወት የለም በዚህ ምድር ስንፈጠር። እና እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በጣም ደስ በሚል ሁኔታ እንደምታዩትኝ በጣም በሚያምር አየሩ ነፋሱ ደስ በሚል ሁኔታ የውሃው ፏፏቴ በጣም በሚያምር ሁኔታ እየተታየ ይገኛል ማለት ነው። እናንተስ ደስ አላላችሁም? ስታዩት በጣም ነው የሚያምረው። ውብ ነው። ከተማዋ ድምቅ ያለች ነች። ያው ትንሽም ብትሆን ታምራለች። ብዙ ሰው የሚያውቃት አይመስለኝም። ደግሞ ልክ እንደነ ዱባይ እንደነ ሳኡዲ ያን ያክል ገኖ የሚያውቃት ሰው አለ ብዬ አላምንም ማለት ነው። እንደምታዩት ያምራል፣ የተዋበ ነው፣ ደስ የሚል ነው